Tole barattootaa akkam jirtu nagaa keessanii? Beritu that actum jurdit naga kisani. Qabiyyee keenya guyyaa har'aatiin kan waliin laallu barnoota afaan Oromoo kutaa 6ffaa sagantaa barnoota afaan Amaariffaatiif qophaa'ee kan waliin ilaallu ta'a jechuudha. Isa dura garuu YouTube chaanalii koo Like, share and subscribe. laayikii godhaa, sheer godhaa, sabskiraayib godhaa. Hiriyoota keessaniin ga'a ጓደኞቻችሁም አጋሯቸው ማለት ነው። ኦኬ qabiyyee keenya guyyaa har'aatiin maal ilaallaa? Boqonnaa tokko. Boqonnaan tokko waa'ee maalii haasa'a? Waa'ee nagaa gaafachuu fi of beeksisuu haasa'aa jechuudha. Nagaa gaafachuu fi of beeksisuu, nagaa wal gaafachuu። ሰላም መጠያየቅና ራሳችን ማስተዋወቅ ነው። እኒ kun maal jedhaa? እስቲ አንብቡችን ያሰመርኳትን ምንድነች? ይሄው dhaggeeffachuu fi dubbachuu. እስቲ ድገሙ ከኔ ጋር dhaggeeffachuu fi dubbachuu. እስቲ ድገሙ ከኔ ጋር dhaggeeffachuu fi dubbachuu. አዎ ጎበዞች። inni kun immoo maalidhaa? ይሄ ምንድነው? yeroo namoota nagaa gaafattu kanneen asiin gadii barbaachisoo waan ta'aniif hubadhu. Yeroo namoota nagaa gaafattu kanneen asiin gadii barbaachisoo waan ta'aniif hubadhu። በጣም ጠቃሚ ስለሆኑ እንደምን አድርገው ነው ተረዳቸው። ኦኬ ሁለት ነገር አለ። እቺ አሁን እንዲህ ያረኳትን በቀይ እንትን ያረኳትን እንዳትረሱ። ስትገናኙና ይሄ ደግሞ ስትለያዩ ነው። የሮ ወለርገን ፊ የሮ አዳም ባህን jedhama. Yeroo wal arganii fi yeroo addaan bahan jedhama. Okay. yeroo wal argitan nama waliin maal jettu? አሁን እዚህ ውስጥ 3 ሴናሪዮ አለ። የመጀመሪያ ሴናሪዮ ምንድን ነው? ህሪያ ወይም ጓደኛ። ምን አልኩኝ? ህሪያ። አሁን ለምሳሌ እሱ ጓደኛዬ ነው ለማለት እኔ ህሪያ ክያ ምንለው ነው። እኔ ህሪያ ክያ፣ እሱ ጓደኛዬ ነው። ኢሼን ህሪያ ክያ፣ እሷ ጓደኛዬ ነች። ኢሼን ህሪያ ክያ፣ እሷ ጓደኛዬ ነች። ኦኬ ሌላ ምንድን ነው? namoota baay'ee፣ hiriyaa namoota baay'ee። ኦኬ kabaja agarsiisuuf ክብር ለማሳየት የምንጠቀመው ማለት 3 ሴናሪዮ ሰጥቻቸዋለሁ። አንደኛ ጓደኛ፣ የሁለተኛ ብዙ ሰዎች፣ የሶስተኛ ክብር ለማሳየት። እንደ አጋጣሚ ሆኖ እንደ አማርኛ አይደለም። አማርኛ ውስጥ ኦሮምኛ ውስጥ ምንድነው ነሞተ ባዬ ስንል ብዙ ሰዎችና ክብር ለማሳየት አንድ ቃላት ነው የምንጠቀም። ምንም አይለያይም። እቺ ነገር እንዳይጠፋባቸው። ለምሳሌ በእድሜ ከኛን የሚበልጠውን አከም ቡልታን እንላለን ጠዋት። ብዙ ሰዎችም ካገኘናቸው አከም ቡልታን እንላቸዋለን። በቃ አለቀ። እቺን ነገር እንደዚህ ያዟት። ኦኬ ህሪያ ጓደኞቻችን ጠዋት ስናገኘው ምን እንላለን? አከም ቡልቴ። ለምሳሌ አንድ ተማሪ ጠዋት መተን ትምህርት ቤት ስናገኘው ምን እንላለን? አከም ቡልቴ፣ እንዴት አደርክ። ቀን ከሆነ ደግሞ አከም ኦልቴ፣ እንዴት ዋልክ እያልን እንጠይቃለን ማለት ነው። እራሱ ይሄ ስንገናኝ ነው። ስንለያይ ደግሞ ነጋን ኦሊ፣ ደህና ውል፣ ነጋን ቡሊ፣ ደህና ደር፣ ወይ ደግሞ ነጋት፣ ወይ ደግሞ በእንግሊዘኛ ባይ ባይ የምንለው ማለት ነው። ሌላ ከበጀ አገርሲሱ አከም ቡልተን ስንል እንዴት አደራችሁ፣ አከም ኦልተን
እንዴት ዋላችሁ። ግን ክብር ለማሳየት እንዴት ዋሉ፣ እንዴት አደሩ አይደለም የምንለው። ስለዚህ ይለያያል እዚህ ላይ ማለት ነው። ለማስተርጎም ለዛ ነው ሁለት አይነት ትርጉም ሊኖረው ይችላል ብዬ ስላሰብኩኝ ነው። ግን ኦሮምኛ ላይ አከም ቡልተን አከም ቡልተን፣ አከም ኦልተን አከም ኦልተን ብዙም ከሆኑ ክብርን ለማሳየት ማለት ነው። የዛሬ ትምህርታችን ይሄ ላይ ነው። እንዳትረሱ ሼር እና ሰብስክራይብ ማድረግ። አንድ ጥያቄ ልጠይቃችሁ። ለምሳሌ አርፋጅ ሆናችሁ በርፈተኒ ነው የምለው በኦሮምኛ። በርፈተኒ ዱፍተኒ አንኳኳተኒ ዮካን ሩሩኩተኒ ባሪ ዮካን ከረ ሩሩኩተኒ መምህር ግባ ወይም ሴኒ ብሏቸው በረቶታ ከና ነጋ ጋፈዱቲ ታኢ እስኒን እኚህን ተማሪዎች ሰላም ጠይቃቸውና ቁጭ በል ተባላቸው። በኦሮምኛ ብዙ ተማሪ ናቸው። ጊዜ ጠዋት ነው። ምንድነው የምትለው? በኮሜንት አሳውቁ። የዛሬ ክፍለ ጊዜያችን እዚህ ላይ ያብቃል። ታንክ ዩ ቬሪ ማች